አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኢርሻድ ሚዲያ ቤተሰቦች የዕለተ ሰኞ የነሐሴ 11 ቀን 2018 ዓመተ ኢትዮጵያ የሳምንቱን መረጃዎች ወደ እናንተ የምናቀርብ ይሆናል። አርዕስቶቹን እናስቀድማለን። በአውሊያዎች ሀገር የተሰየመው ሀረር ቢራ የስያሜ ለውጥ እንዲያደርግ ተጠየቀ። በደብረ ብርሃን ከተማ ከጁማ ሶላት በኋላ በርካታ የእምነቱ ተከታዮች መታሰራቸው ተሰማ። እንዲሁም ከውጭ ሳውዲ አረቢያን ጨምሮ 7 ሙስሊም ሀገራት እስራኤልን በጋዛ ሰርጥ የምትፈጽመው ጥቃት በአስቸኳይ እንድታቆም ጠየቁ። የሚሉትን መረጃዎች በዝርዝር ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በአውሊያዎች ሀገር የተሰየመው ሀረር ቢራ ስያሜ ለውጥ እንዲያደርግ ተጠየቀ። ከሀረር ከተማ ከተውጣጡ ባለድርሻ አካላትና ከአካባቢው ማህበረሰብ እንዲሁም ከሀረር አባድር በጎ አድራጎት ድርጅት አካላት ጋር በተደረገ ጠንከር ያለ ውይይት ላይ በቀረበው ሀሳብ በአውሊያዎች ከተማ የተሰየመው ይህ የሀረር ቢራ ይህንን ጠንካራ የሆነ የሃይማኖት ዳራ ያለውን የወልዮች ከተማ ስያሜ በመጠቀም በገበያ ላይ የሚገኘው የሀረር ቢራ ፋብሪካ ከእንደዚህ ያለው የከተማይቱን ታሪክና ባህል ከማይመጥን ድርጊት እንዲታቀብና ፋብሪካው የስያሜ ለውጥ እንዲያደርግ በአጽንኦት ጠይቀዋል። በውይይቱ ላይ የነበሩት ተሳታፊዎች እንደገለጹት ይህንን ከሃይማኖትና ከባህል እንዲሁም ከአካባቢው ማህበረሰብ እሴት ጋር የሚጻረር ተግባርን ለማስቆምና ለማስቀረት ሁሉንም ባለድርሻ አካላት በየፊናው በተቀናጀ መልኩ መስራት እንደሚገባው የገለጸ ሲሆን ይህንን አይነቱ ውይይትና የህብረተሰቡ የነቃ ተሳትፎ ሃይማኖትና የታሪክ እሴቶችን በሚገባ ጠብቆ ለማቆየት ሚናቸው የጎላ መሆኑን ጠቁመዋል። ይህንን ውይይት በበላይነት የመራው እና ያስጀመረው የሀረር አባድር በጎ አድራጎት ድርጅት አባላቶች እንደገለጹት በየትኛውም አካባቢ ያለ የሀረር ተወላጅ እንዲሁም ማንኛውም ሙስሊም ማህበረሰብ የዚህ ጉዳይ ባለቤትነትና ኃላፊነት ተሰምቶት የጀመረውን ጉዞ ግብ እስኪመታ ድረስ አብሮነታችንን ማጠናከር ያስፈልጋል ሲል ለመላው ሙስሊም ማህበረሰብ ጥሪውን አስተላልፏል። ይህ በእንዲህ እንዳለ የሀረር አባድር በጎ አድራጎት ድርጅት ሀረር ቢራ ፋብሪካ በአውሊያዎች ከተማ ስም የሰየመውን የድርጅቱ ስም እንዲለውጥ የፍርድ ቤት ክርክር እያደረገ እንደሚገኝ ተጠቁሟል። በደብረ ብርሃን ከተማ ከጁምዓ ሶላት በኋላ በርካታ የእምነቱ ተከታዮች መታሰራቸው ተሰማ። ባሳለፍነው ጁምዓ በደብረ ብርሃን ከተማ ከሶላት በኋላ በመስጂድ አልፈትህ ትልቁ መስጂድ ላይ ከዚህ በፊት ይደረግ እንደነበረው ከሶላት በኋላ ለረቢዑ መቀበያ ሀድራ ማለት ሲጀምር ታች ያሉ የመንግስትና የጸጥታ አካላትና ሚሊሻዎች ሀድራ ማለት የለባቸውም ብለው ከከለከሏቸው በኋላ ከፍተኛ የሆነ ብጥብጥና ረብሻን አንስተው በርካታ የእምነቱን ተከታዮችን እንዳሰሯቸው የኢርሻድ ሚዲያ ምንጮች መረጃውን አጋርተውናል። ታች ያሉት የመንግስት የጸጥታ ኃይሎችና ሚሊሻዎች በውሃብዮች ጥቆማ አማካኝነት እየተመሩ በርካታ የሱፊያን ወጣቶችን ወደ እስር ቤት እንደወሰዷቸው የተገለጸ ሲሆን ስለ ወንድሞች መታሰርና የጅምላ አፈሳ ፍትህ ሊጠይቁ ወደ ቦታው ያቀኑ ሌሎች ሙስሊሞች ሰዎች እኛም ሆነን የታሰሩ ወንድሞቻችን ሰላማዊ ሰዎች ነን፣ ስናደርግ የነበረው ከዚህ በፊት እናደርግ እንደነበረው ሁሉ የረቢዕ መቀበያ ሀድራ እንጂ ሌላ ነገር አይደለም ብለው ለማስረዳት ቢሞክሩም ድብደባና ዛቻ ደርሶባቸው ወደ የቤታቸው እንደተመለሱ የኢርሻድ ሚዲያ ቤተሰቦች ከስፍራው መረጃውን አጋርተውናል። ከጁምዓ ሶላት በኋላ የታሰሩት እኚህ የእምነት ተከታይ ወጣቶች እስካሁን ሰዓት ድረስ በእስር ላይ እንደሚገኙም ተጠቁሟል። እንዲሁም ከውጭ ሳውዲ አረቢያን ጨምሮ 7 ሙስሊም ሀገራት እስራኤል በጋዛ ሰርጥ የምትፈጽመውን ጥቃት በአስቸኳይ እንድታቆም ጠየቁ። ሳውዲ አረቢያ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬት፣ ኳታር፣ ኢንዶኔዥያ፣ ፓኪስታን፣ ግብጽና ቱርክ የእስራኤል ኃይሎች በጋዛ ሰርጥ በጤና ተቋማት፣ በመሰረተ ልማት እና በንጹሃን ዜጎች ላይ እያካሄደች ያለችውን ጥቃት በጽኑ ኮንነዋል። የሀገሪቱ የውጭ ጉዳይ ሚኒስተር በጋራ ባወጡት መግለጫ የእስራኤል ድርጊት ዓለም አቀፍ ሕግጋትን፣ የጋዛ ግጭት ለማስቆም የተዘጋጀውን አጠቃላይ እቅድ በግልጽ የሚጥስ መሆኑን ገልጸዋል። ይህን ጥቃት ቀጠናዊና ዓለም አቀፋዊ የሰላም ጥናቶች የሚያስተጓጉል ከመሆኑ በላይ የሰብአዊ መብት ጥሰቱንና
ቀውሱን አባብሶታል ብለዋል። በተጨማሪም ሚኒስትሮቹ በጋዛ ሰርጥ የሚገኙ ንጹሐን ዜጎች የሕክምና ተቋማትንና ሰብአዊ እርዳታ አቅራቢዎችን ደህንነት መጠበቅ እንዲሁም አስቸኳይ የሕክምና እርዳታ አቅራቢዎችን ያለምንም እንቅፋት እንዲገቡ ማድረግ ቅድመ ሁኔታ የማይቀመጥለት ሕጋዊ ግዴታ መሆኑን አሳስበዋል። በዌስት ባንክ የሚፈጸመው የስፍራዎች ጥቃት፣ ሕገወጥ የስፍራ ማስፈራሪያና የእስራኤልን ነባራዊ ሁኔታ ለመቀየር የሚደረጉ ሙከራዎች የፍልስጤም ሕዝብ መብት ለማፈንና የሁለት ሀገራት መፍትሄ ለማፍረስ የታሰበ ስርዓታዊ ድርጊት መሆናቸውንም አብራርተዋል። በመጨረሻም መግለጫው ዓለም አቀፋዊ ማህበረሰብ በተለይም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እስራኤል ዓለም አቀፍ ሕጎችንና የጸጥታው ምክር ቤት ውሳኔ ቁጥር 2803ን እንድታከብር ለማስገደድ ተግባራዊ እርምጃ እንዲወሰድ ጠይቀዋል። የፍልስጤምን ግዛት የማዕከል የቁጥጥር የስልጣን የመጣልና ህዝቡን የሚያፈናቅል ጥረቶችን ውድቅ ያደረጉት ሚኒስተሩ ለዘላቂ ሰላም ያለው ብቸኛው መንገድ በ1967 ወሰነ መሰረተ ምስራቅ ኢየሩሳሌም ዋና ከተማ ያደረገች